መሞቱ አይደለም ችግሩ ኸዋኒ ከሞቱ በኋላ ያለው ጣጣ ቀብር ጠባብ ነች ላ ያኒ ማለት እናት የለ አባት የለ ጓደኛ የለ ዛሬ እዚህ መስጂድ ውስጥ የምታየው እወድሃለሁ ሞትልሃለሁ የሚል ጓደኛ ኬንት ወይንም ደግሞ ከቪንግተን ወይንም ደግሞ ሰማምሽ አድርሶ ከተመለሰ በኋላ ለሁለት ቀን ለሶስት ቀን ከንፈሩን ሊመት ይችላል አራትና አምስተኛው ቀን ላይ መዝገብህን ይረሳል ከዛ በኋላ የራሱን ህይወት ይቀጥላል እዛ ግን ያለውን ጣጣ የምትወጣው አንተ ነህ ወላሂ የጠበበውን እንዲሰፋ የምታረገው አንተ ነህ ዛሬ ነው በበርታት ያለብን እንሄዳታለን ወላሂ ሁላችንም እንሄዳለን ሁላችን ግን ሱብሃንአላህ በዚህ ዘመን ቀልባችን ደርቋል ወላሂ ከአላህ ጋር ያለን አላቃ ማለት ነው ምን ሆኗል በጣም ላልቷል